ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱ እና ይህን ቪዲዮ ላይክና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር ያድርጉ። ቪዲዮ ኤዲት ማስደረግ የምትፈልጉ በሙሉ ረዝምና አጭር ቪዲዮዎች በተመጣጣኝና በቅናሽ ኤዲት እናደርጋለን። እኛን ለማግኘት ከፈለጋችሁ በኮመንት ባለው ሊንክ ይግቡ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮ 10 የዓለማችን መርዛማ እንስሳት የምናይ ይሆናል። ቪዲዮ ከመጀመሩ በፊት ላይክና ሰብስክራይብ ያድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። 10 ታይፓን። የሀገር ውስጥ ታይፓን እንደዚህ አይነት ጨዋነት ያለው ባህሪ ያለው ጥሩ ነገር ነው። የዚህ የአውስትራሊያ እባብ መርዝ በተሳቢዎች ግዛት ውስጥ በጣም ኃይለኛ ነው። አንድ ንክሻ 100 ሙሉ ሰውን ለመግደል በቂ ኬሚካሎችን የያዘ ነው። እንደ መረጃው የሀገር ውስጥ ታይፓን መርዝ በኒውሮቶክሲን፣ ሄሞቶክሲን፣ ሚዮቶክሲን እና ኔፍሮቶክሲን የበለጸገ ወጥ ነው። ይህም በመሰረቱ መሬትን ከመምታቱ በፊት ደምህን፣ አእምሮህን፣ ጡንቻህን እና ኩላሊትህን ሊሟሟት ይችላል ማለት ነው። እንደ ዕድል ሆኖ የአገር ውስጥ ታይፓን ከሰዎች ጋር ብዙም አይገናኝም እና ምን እየሰራህ እንደሆነ ታውቃለህ? 9 የባህር ላይ ኤሊዎች። በዚህ ዝርዝር ውስጥ ካሉት አንዳንድ እንስሳት በተለየ የሃክስቢል ኤሊዎች በትክክል ትንሽ አይደሉም። ሙሉ ዕድሜ ያላቸው ግለሰቦች ከ150 እስከ 200 ፓውንድ ይመዝናሉ። ይህም በአማካይ የሰው ልጅ ያህል ነው። እነዚህ ኤሊዎች ዓለም አቀፋዊ ስርጭት አላቸውና በደቡብ ምስራቅ እስያ የሚኖሩ ሕዝቦች አልፎ አልፎ ራሳቸውን በመርዛማ አልጌዎች ያጠምዳሉ። ይህ ማለት ማንኛውም ሰው ሥጋውን የሚበላ የባህር ኤሊ መመረዝ ምልክቶች ማቅለሽለሽ፣ ማስታወክ፣ ተቅማጥ እና ሌሎች የአንጀት በሽታዎችን ያጠቃልላል። ጥሩ ወይም መጥፎ ዜናው የሃክስቢል ኤሊዎች ለአደጋ ተጋልጠዋል። ስለዚህ አንድ ሰው በዓለም አቀፍ ደረጃ የኤምቲፒ ወረርሽኝ እነዚህን ፈተናዎች በእራት ጠረጴዛ ላይ ትንሽ እንዲቀንሱ እንደሚያደርጋቸው ይገምታል። 8 ሰማያዊ ቀለበት ያለው ኦክቶፐስ። ዝምተኛ ግን ገዳይ የሚለው ሐረግ ለማንኛውም እንስሳ የሚሠራ ከሆነ የህንድ እና የፓሲፊክ ውቅያኖሶች ሰማያዊ ቀለም ያለው ኦክቶፐስ ነው። ይህ በመጠኑ መጠን ያለው ሴፋሎፖድ ትልቁ ናሙናዎች ከ8 ኢንች አይበልጥም። ሲቀሰቀሱ ከሞላ ጎደል ህመም የሌለው ንክሻ ይሰጣል። መርዙም በጥቂት ደቂቃዎች ውስጥ አዋቂን ሰው ሽባ ያደርጋል። በተገቢው ሁኔታ ሰማያዊ ቀለበት ያለው ኦክቶፐስ በጄምስ ቦንድ ፍሊክ ኦክቶፐስ ውስጥ የሴት ነፍሰ ገዳዮች ትዕዛዝ የተነቀሰ ማስኮት ሆኖ ይታያል እና በሚካኤል ክሪችተን ትሪለር የፍርሃት ግዛት ውስጥም ወሳኝ ሚና ይጫወታል። 7 ሆድድ ወፍ። አንድ ሰው ብዙ ጊዜ ወፎችን እንደ መርዝ አይቆጥርም። በጣም ያነሰ መርዝ ነው። ነገር ግን ተፈጥሮ ሁልጊዜ መንገድ መፈለግ ይመስላል። የኒው ጊኒ ኮፍያ ያለው ፒቶሆይ በቆዳው እና በላባው ውስጥ ሆሞባትራኮቶክሲን የተባለ ኑሮቶክሲን ይይዛል። ይህም በሰዎች ላይ ትንሽ የመደንዘዝ እና የመደንዘዝ ስሜትን ብቻ የሚያመጣ ነገር ግን በትናንሽ እንስሳት ላይ የበለጠ ጉዳት ሊያደርስ ይችላል። በግልጽ ፒቶሆይ ይህን መርዝ የሚያገኘው ከጥንዚዛዎች አመጋገብ ሲሆን እነዚህም በመርዛማ ዳርት እንቁራሪቶች የሚመነጩት መርዞች ምንጭ ናቸው። ለመዝገቡ ያህል ሌላው የሚታወቀው መርዛማ ወፍ የጋራ ድርጭቶች ብቻ ነው። ሥጋውም ወፏ አንድ አይነት ተክል ትበላ ከነበረ የኮተርኒዝም ተብሎ የሚጠራ ገዳይ ያልሆነ የሰው ልጅ በሽታ ሊያመጣ ይችላል። 6 የእብነ በረድ ኮን ቀንድ አውጣ። አዳኝ የባህር ቀንድ አውጣ የሚለውን ሐረግ ለመጠቀም ዕድሉን አግኝተህ የማታውቅ ከሆነ በአንድ ንክሻ ሊገድል ስለሚችል ስለ የባህር ሕይወት ስፋትና ልዩነት በቂ አታውቅም። ኮንስ ማርሞሬስ የእብነ በረድ ሾጣጣ ቀንድ አውጣ ምርኮውን ሌሎች የሾጣጣ ቀንድ አውጣዎችን ጨምሮ በቀላሉ ግድየለሽ የሆነውን ሰው በቀላሉ ሊያጠፋ በሚችል መርዛማ መርዝ እንዳይንቀሳቀስ ያደርጋል። ይህ ሞለስክ መርዙን የሚያቀርበው እንዴት ነው ብለህ ትጠይቅ ይሆናል። ጥሩ ኃይለኛ የጡንቻ መኮማተር የሃርከን ቅርጽ ያለው ጥርስ ወደ አዳኙ ቆዳ ውስጥ ያቃጥለዋል። በዚህ ጊዜ ቀንድ አውጣው ጥርሱን ነቅሎ ሽባውን በእረፍት ጊዜ ይበላል። በሚያሳዝን ሁኔታ ሙሉ መጠን ባለው ሰው ውስጥ ለመገጣጠም እና ለመንከባለል ስንት የእብነ በረድ ሾጣጣ ቀንድ አውጣዎች ላይ ማንም ሰው ስሌት ሰርቶ አያውቅም። 5 የባህር ተርብ። እርግጥ ነው በፕላቲፐስ መሞት በጣም አልፎ አልፎ የሚከሰት ክስተት ነው። እውነታው ግን በመጥፋት ላይ ያሉ ጥቂት መርዛማ አጥቢ እንስሳት አሉ እና ፕላቲፐስ ይህንን ዝርዝር ያቀረበው በመርዝ የተሸከሙት ወንዶች በእርሻ ወቅት እርስ በርስ ለመፋለም ስለሚጠቀሙ ነው። በጣም አልፎ አልፎ የፕላቲፐስ ጥቃቶች ለትንንሽ የቤት እንስሳት ገዳይ ሊሆኑ ይችላሉ። ነገር ግን ሰዎች ለሚቀጥሉት 30 እና 40 ዓመታት ተመሳሳይ የራት ጠረጴዛ ታሪክን ከመናገር ያለፈ ነገር ሊገጥማቸው አይችልም።
ለመዝገቡ ሌሎች ተለይተው የሚታወቁት መርዛማ አጥቢ እንስሳት 3 የሽሪክ ዝርያዎች እና የኩባሶሌኖዶን ናቸው። አራተኛ የማሪኮፓ ጉንዳን። ስለ መርዛማ ነፍሳት ሲወያዩ የአመለካከት ስሜትን መጠበቅ አስፈላጊ ነው። የማር ንብ በቴክኒካል መርዛማ ነው። ነገር ግን ባልዲውን ለመምታት 10,000 ጊዜ ያህል መወጋት ያስፈልግዎታል። እንደ ማካውላይ ኩልኪን ገጸ ባህሪ በኔ ልጃገረድ። የማሪኮፓ ማጨጃ ጉንዳን የመጠን ቅደም ተከተል የበለጠ አደገኛ ነው። ወደ እንቁ በሮች ያለ ጊዜው ለመጎብኘት ከዚህ አሪዞናዊ ተባይ 300 ያህል ንክሻዎችን ብቻ ማቆየት ያስፈልግዎታል። ይህም ላልተጠነቀቁ ቱሪስቶች ሊገባ በሚችልበት ሁኔታ ውስጥ ነው። እንደ ድል ሆኖ ባለማወቅ የማሪኮፓን ቅኝ ግዛት ማደለብ አይቻልም። እነዚህ ጉንዳኖች ዲያሜትራቸው 30 ጫማ እና 6 ጫማ ርዝመት ያላቸውን ጎጆዎች እንደሚገነቡ ታውቋል። ሦስተኛ ስቶንፊሽ። የተሳሳተውን ሌጎስን ለመርገጥ በማሰብ የምትኮራም ሰው ከሆንክ በድንጋይ ዓሣ ደስተኛ አትሆንም። ከስሙ አንጻር ይህ የደቡባዊ ፓሲፊክ ዓሣ የማይበገር ድንጋይ ወይም ኮራል ከአዳኞች ለመጠበቅ ተብሎ የሚታሰበው የካሜራ ቅርጽ ይመስላል እና በቀላሉ በግድየለሽነት በባህር ዳርቻ ተጓዦች ይረጫል። በዚህ ጊዜ ኃይለኛ መርዝ ወደ ወንጀለኛው እግር ስር ይደርሳል። በአውስትራሊያ ውስጥ ባለሥልጣናቱ በቂ የሆነ የድንጋይ ዓሣ አንቲቨኖም አቅርቦትን ያከማቻሉ። ስለዚህ በዚህ ዓሣ መገደልዎ የማይመስል ነገር ነው፣ ነገር ግን ቀሪ ሕይወታችሁን በጥንድ ባቄን ቦት ጫማ በመምታት ሊያሳልፉ ይችላሉ። ሁለተኛ ብራዚላዊው ተቅበዝባዥ ሸረሪት። በአጋጣሚ አራስኖፖድ ከሆንክ ስለ ብራዚላዊው ተቅበዝባዥ ሸረሪት ጥሩ ዜና እና መጥፎ ዜና አለ። መልካሙ ዜናው ይህ ዘግናኝ የተሳበ የሚኖረው በሞቃታማ ደቡብ አሜሪካ ውስጥ ነው። ሲነክሰው ሙሉ መጠን ያለው መርዝ አያቀርብም እና አልፎ አልፎ ሰዎችን ያጠቃል። እንዲያውም የተሻለ ውጤታማ ጸረ ነፍሳት በቶሎ ከደረሰ የሞት አደጋዎችን በጣም አልፎ አልፎ ያደርገዋል። መጥፎ ዜናው ብራዚላዊው ተቅበዝባዥ ሸረሪት ቀስ በቀስ ሽባ የሚያደርግ እና በአጉሊ መነጽር እንኳን ሳይቀር ተጎጂዎቹን አንቆ የሚያደናቅፍ ኃይለኛ ኒውሮቶክሲን ያወጣል። ይህ የምሥራች ወይም መጥፎ ዜና መሆኑን ራስህ መወሰን ትችላለህ። በብራዚል በሚንከራተቱ ሸረሪቶች የተነከሱ የሰው ወንዶች ብዙውን ጊዜ የሚያሰቃይ ግርዶሽ ያጋጥማቸዋል። አንደኛ ወርቃማው የዳር ትንኩራሪት። በምዕራብ ኮሎምቢያ በሚገኙ ጥቅጥቅ ያሉ የዝናብ ደኖች ውስጥ የሚገኘው ወርቃማው የዳር ትንኩራሪት ከ10 እስከ 20 የሚደርሱ ሰዎችን ለመግደል በቂ የሆነ የሚያብረቀርቅ መርዝ ከቆዳው ላይ አውጥታለች። ስለዚህ ይህች ትንሽዬ አምፊቢያን በትንንሽ ፀጉራማ እና በማያውቅ አጥቢ እንስሳ ስትገለባበት ውጤቱን አስቡት። አንድ የእባቡ ዝርያ ዋዮፔስ ኤፔኔፔዋስ ብቻ ይህን የእንኩራሪት መርዝ ይቋቋማል። ነገር ግን አሁንም በበቂ መጠን ሊገደል ይችላል። የሚገርመው ነገር ግን ወርቃማው የዳር ትንኩራሪት መርዙን የሚያገኘው ከጉንዳንና ጥንዚዛዎች አመጋገብ ነው። በግዞት ውስጥ የተነሱ ናሙናዎች እና በፍራፍሬ ዝንቦች እና ሌሎች የተለመዱ ነፍሳት መመገብ ሙሉ በሙሉ ምንም ጉዳት የላቸውም።